ሰይጣን በድህነት ይቀጥራችኋል አለ አላህ ሱብሓነሁ ወተዓላ። ማለትም ነገ ትደህያለህ፣ ነገ ታጣለህ፣ ነገ ትከስራለህ፣ ነገ ዕዳ ይሆንብሃል፣ ነገ ትወርዳለህ የሚል ነገር በዊስፐር ያሰርጽብሃል። በውስጥ ቹክ ይላል። አዎ ያሰርጽብሃል። አላህስ እዛው በዛው ነው የሚናገረው። አላህ ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ። ነገር ግን እኔ ምን ይዤ እጠብቅሃለሁ አለ? ምህረትና ቸርነት። ስለ ፊውቸር ስታስብ እኔ ምንድነው ይዤ የምጠብቅህ? ምህረትና ቸርነት። አሁን እዚህ ጋር የሸይጣን ፕሮፓጋንዳ አለ። አሸይጣኑ የዒዱኩም ልፈቅረ ወየእሙሩኩም ቢልፈሕሻ። ሌላ አያ እኮ አይደለም፣ እዛው አያ ላይ ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ። ስለዚህ አንተ ወይ የሸይጣንን የአሰት ፕሮፓጋንዳ ትቀበላለህ ወይም ደግሞ የአላህን የእውነት ቃል ኪዳን ትቀበላለህ። አብዛኞቻችን ግን የተቀበልነው የሸይጣንን የሐሰት ፕሮፓጋንዳ ነው። ስራውን አየህ። ምክንያቱም አንተ በድሎት እንዳትኖር ነው ፍላጎቱ።